Tainastilling in the minnacho tang linnacho Tainastilling in the minnacho matang linnacho Tainastilling in the minnacho matang linnacho Tainastilling in the minnacho Tainastilling in the minnacho analyze man mashuta ዓመታትን ወደ ኋላ ትረካ ክፍል 23 ክብራትና ክብራን የቻናላችን ተከታታዮች እንዴት ሰነበታችሁ? እነሆ ዛሬ ክፍል 23 ዓመታትን ወደ ኋላ ትረካን እንቀጥላለን። ከዛ በፊት ግን ለቻናላችን አዲስ የሆናችሁ አድማጮቻችን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ትብብራችሁ አይለየን። የጽሑፍ አዘጋጅና አቅራቢ መምህር መኳንንት በላይነህ፣ ኤዲተር የጭሮ ዮሐንስ ታዬ፣ እንዲሁም ማስተዋወቂ እኔ ጸደንያ መኳንንት ነን። ይህ ክፍል 23 ትረካ ነው፣ ይቀጥላል። መስከረም ጠብቶ የዘመን መለወጫ በዓልን ከወላጆቼ ጋር በአዲስ አበባ ካሳለፍኩ በኋላ የሥራ ሰዓት የትምህርት ቤት መከፈቻው ቀን ደረሰና ከበዓሉ በኋላ በአራተኛው ቀን ወደ ጭሮ ተጓዝኩ። አስቴርም ቃሌን አክብራ ችግር ውስጥ የሚያስገባ ምንም አይነት ሙከራ ሳታደርግ ራሷን በመንከባከብ መቆየቷን ስለተረዳው በደስታ መንፈስ የነሐሴ ወር ደሞዜን ወስጄ ጭሮ በገባው ከሁለት ቀን በኋላ ወደ ገጠሯ ጣቢያ ወደ ሉጎ በጬሳ በእግራችን ዘለቀ። ይህ ዓመት ገና ከጅምሩ ሁለት አዳዲስ ነገሮችን አሳይቶኝ ነው ያለፈው። አንደኛው ጓደኛዬ ደመቀ እንዲህ ነውም ሳይለኝ በሄደበት ከአዲስ አበባ ሳይመለስ መቅረቱ ሲሆን ምንም ቢሆን አብረን በልተናልና ከ10 ቀን በኋላ አይደለም እስከ ጥቅምት መጨረሻ ሪፖርት ሳላደርግበት ነው የቆየሁት። እርግጠኛ ነኝ የነሐሴን የመስከረምንና ጥቅምትን ደሞዝ በየወሩ እየመጣ ወስዷል። እኔም ይውሰድ ብዬ ነው የተውኩት። በኋላ ግን ከዚህ በላይ ዝም ማለት ለእኔም ጥሩ ስለማይሆን ጓዴ ወዳጄ በሥራ ገበታው ላይ ያለመገኘቱን በመግለጽ ደብዳቤ አስገብቻለሁ። ከዛን ጊዜ ጀምሮ ይህ ትረካ እስከሚተረክበት ጊዜ ድረስ በፍጹም አልተገናኘንም። በሕይወት ካለ ከቆየን አንድ ቀን እንገናኛለን ብዬ ተስፋ አደርጋለሁ። ሌላው ከጅምሩ ይዞት የመጣው ሁለተኛው ጉዳይ ደግሞ የመምህራን ኃይል ከመቅጽበት በአንድ ቀንሶ ግን ደግሞ በተጨማሪነት ተመደባ አንዲት እንስት መምህርት መምጣቷ ነበር። ይህ ደግሞ ደመቀ ቢኖር ኖሮ ለሁላችንም ትንፋሽ አግኝተን የምንሰራበት ሁኔታ ሊፈጠር ይችል የነበረ መሆኑ ሲሆን ግን ደግሞ በእሱ አለመኖርና በአዲስ ተመዳቢ አለመመደብ ብንቀጥል ኖሮ ለከፍተኛ የሥራ ጫና መዳረጋችን አይቀርም ነበርና አልማዝ ውቤ የተባለች የድሬዳዋ ልጅ ከሐረር ቲታይ ተመርቃ በዕጣ ድልድል በእኛ ትምህርት ቤት ስለደረሳት በክፉ ሰዓት ደረሰችልን። ለጊዜው ማረፊያዋ ከጌጤ ጋር ሲሆን አካባቢው በተለመደ ትብብሩ ከእኛ ቤት በላይ 2 በ3 የሆነች ክፍል ተሰርቶላት ተመርጎና ተለስኖ በ3 ሳምንት ውስጥ በመድረቁ ራሷን ችላ በመግባባት ተረጋግታ ስራዋን ጀመረች። አልማዝ ውቤ በጣም ጥሩ ልጅ ስትሆን እስካሁንም ድረስ እንደ ቤተሰብ እንጠያየቃለን። እዚሁ ጭሮ ከተማ በፖሊቴክኒክ ኮሌጅ ትሰራለች። ይህ የትምህርት ዘመን ከአንደኛ ክፍል ያስጀመርናቸው ተማሪዎቻችን 3ኛ ክፍል የደረሱበት ጊዜ በመሆኑና የእኛ ደግሞ ይህን ለማስተናገድ የሚያስችል ትርፍ ክፍል ባለመኖሩ ራሳችንን እንደ መጋቢ ትምህርት ቤት በመቁጠር ወደ ጎረቤት የጂፋራ ትምህርት ቤት 23 ገደማ የሚሆኑ ተማሪዎችን በመሸኛ ላክናቸው። ይህም በማድረጋችን እኔም ሆንኩ
ባልደረቦቼ ከፍተኛ ደስታ ተሰምቶን ነበር። ወደ ጅፋራ ከተላኩት ተማሪዎች መሃል ጥቂቶቹ አብደላ ውሼ፣ በላይነህ አስናቀ፣ ውቢቱ አስናቀ፣ ሰለሞን ሽመልስ፣ ውልታ ጥበበ፣ በላይነሽ የአባቷን ስም ዘነጋው የመሳሰሉት ይጠቀሱ ነበር። አበባውም አለ የጋሽ በቀለ ልጅ። እስከ ጥቅምት መጨረሻ ድረስ ደመቀን የበላ ጅብ አልጮኋለ። የአካባቢው ማህበረሰብም ጥያቄ አደከመኝ። ደመቀ የት ቀረ? እንዴት ሳይመጣ? ምን አስቦ ነው? አልነገርኳቸውም እንጂ ከደመቀ ጋር እኮ ቅር ተሰኛኝተን ሳንገናኝ ከተለያየን እስከዚህ ቀን ድረስ 4ኛ ወር ይዘናል። ስለዚህ ከሥራ ባልደረቦቼ ጋር የመከርነው ኅዳር ሲገባ በ10ኛው ቀን ከሥራ ገበታው ከቀረ 10 ቀን እንደሆነና ማስረጃ እስኪያቀርብ የቀጣይ ወር ደሞዝ ከእኛ ዘንድ የመሻሪያ ደብዳቤ ካልጻፍን በስተቀር እንዳይከፈለው ገልጾ መጻፍ ነበርና ይህንኑ አድርገናል። እያደር ስለ ደመቀ የሚቀርብልኝ ጥያቄ እየቀዘቀዘ መጣና በመጨረሻም ቆመ። ከ1974 አጋማሽ ጀምሮ የተዋወቅነው አንድ ከተሜ ቀመስ የሆነ አልይ ሁሴን የሚባል ወጣት ልጅ ነበር። ይህ ልጅ ከእኛ ጋር አጥብቆ መገናኘትን የሚፈልግ አልፎ ተርፎም ከቤተሰቡ ጋር ሊያስታውቀን የሚፈልግ መልካም ባህሪ ያለው ልጅ ነበርና በዕድሜም ተቀራራቢ እኩያ መሆናችንም ተጨምሮበት በእጅጉ መቀራረባችንን ቀጥሏል። አልይ ትዳር የያዘው በልጅነቱ ሲሆን የአባቱ መኖሪያ አድራሻ በጬይሳ ከሚባለው የገበሬ ማኅበሩ ክፍል ነበርና እኛ ካለንበት እስከ ወላጆቹ ሰፈር በትንሹ በእግር ራመድ ላለ ሰው ከ1 ሰዓት ያላነሰ ይወስዳል። ወደ ሉጎ ሊገባ ካለው የመጀመሪያ ጫፍ የመኪና መንገዱን ይዞ ጠርዙ ላይም አንድ አነስተኛ ሱቅ ነበረችው። እንደ አቅሟ የተለያየ ሸቀጣሸቀጥ የያዘች ሲሆን ከባለቤቱ ጋር እየተፈራረቁ የሱቋን ሥራ ያከናውኑ ነበር። አባቱ አባ ሁሴን የሚባሉ ሲሆኑ በአካባቢው በጣም የሚታወቁና ይከበሩ የነበሩ ሼክ አብራሂም ቢሊሳ የሚባሉ ሰው ተከታይ፣ እሳቸው ካለፉም በኋላ በበጬሳ የሚገኘውን ገልማ ወይም የልመናና የጸሎት ቤት በመሪነት የሚቆጣጠሩ ሰው የነበሩ ሲሆን ከእኛ ከመምህራን ጋርም መልካም ግንኙነት ነበራቸው። ልመናና የጸሎት ቤት ስል ከባህላዊ እምነት ጋር የተያያዘ ማለቴ ነው። ታዲያ ከአልይ ጋር በነበረን ፍጹም የመዋደድ ቅርበት ከአባቱ ጋር ሳንተዋወቅ ገና ከአባቱ ጋር ተደራድሮና አሳምኖ በሕይወቴ እመኝ የነበረውን በፈረስ የመጋለብ ምኞቴን ማሳካት ያስቻለኝን ፈረስ እጠቀምበት ዘንድ ከነኮርቻው አምጥቶ አስረከበኝ። የተሰማኝን ደስታ ለመግለጽ ቃላት ያጥሩኛል። ድሮንም የጋለ ምኞት ነበረኝና በፈረስ ለመጋለብ ወይም ለመስገር መልመድ ጊዜ አልወሰደብኝም። በአጭር ጊዜ ውስጥ በሚገባ ተቆጣጥሬ በፈለግኩት ፍጥነት እንደ ልብ መሄድ ቻልኩ። ይህ የ1976 መባቻ ካስገኘልኝ ትሩፋት አንዱ ነበር። በመሆኑም አሁን አሰበ ተፈሪ የሚያስገደኝ ጉዳይ በአንድ ቀን የሚያልቅ ከሆነ ሳላድር ወደ ቤት መመለስ ችያለሁ። ዕድሜ ላልይና ለሰጠኝ ፈረስ። ደግሞ ፈረሴን ስወደው ለጉድ ነው። በየእርሻ ማሳ ቦታዎች ስተላለፍ ስዘዋወር ከተሜ እንደመሆኔ የሰብል አይነቶችን ለይቶ ማወቅ ለእኔ እንግዳ ነበር። ለምሳሌ ስንዴ ወይም ገብስ ሲበቅል ከመሬት ከፍ ሲል ለእኔ ይታየኝ የነበረው እንደ ፋፋ ሰር ነበር። የማሽላና የበቆሎን ሰብል ገና ከመብቀያቸው ጊዜ ጀምሮ እንደ ሌላው ገበሬ ሁሉ ለይቶ ይህ ማሽላ ነው፣ ይህ ደግሞ በቆሎ ለማለት የቻልኩት በገበሬዎች በተሰጠኝ ስልጠና ነበር እንጂ ከዛ በፊት ለእኔ አስቸጋሪ ነበር። 1976 ዓ.ም የመጀመሪያው ወሰነ ትምህርት እንደተዘጋ ለፈረሴ የማቀርብለት ቀለብ በአጋጣሚ በአንዱ ወዳጄ በጋሽ ሽመልስ እርሻ አካባቢ ሲሄድ ጠርዙ ላይ
ለዓይን የሚያጓጓ ሳር በቅሎ አየሁና ከኔ ቤት ቅርብ ቦታ ስለነበር ተመልሼ ፈረሴን በማምጣት ካየሁት ውብሳት ላይ አስሬና ጉዳይን ጨርሼ ወደ ቤቴ ተመለስኩ። እቤት በተመለስኩ በ30 ደቂቃ ውስጥ የጋሼ ሽመልስ ሚስት መኳንንት መኳንንት እያለች ከደጅ ሆና መጣራት ጀመረች። አቤት እትዬሺ ብዬ ስወጣ የነበረችው እሷ ብቻ ሳትሆን ቀዩ ፈረሴም አብሮ ነበር። እትዬሺ ምን ነው ፈረሱ በጥሶ ነው እንዴ ያመጣሽልኝ አልኳት። አይ አንተ ነህ እንዴ ያሰርከው አለችኝ። አዎ ምን ነው አልኳት ደግሜ። እንዴ የገብስ ማሳ ላይ እኮ ነው ያሰርከው አለችኝ እየሳቀች። እኔም ገብቶኝ ነው ሳታቅማ አሰርህ በል እንካ እንደ ፍጥር ጥረህ አድርገው አለችኝና ሳትከፋም ሳታማርንም ወደ ቤቷ ሄደች። እኔም ከዛ በኋላ በገበሬዎች በሰጠኝ ድጋፍ ነው እንግዲህ የሰብሎችን አይነት መለየትና ማወቅ የቻልኩት። በእስልምና እምነት ተከታዮች ዘንድ ከሚከበሩት በዓል መሃል አንዱ መውሊድ ነበርና የብሔራዊ በዓል አካልም በመሆኑ በዕለቱ የሚከበረውን በዓል እንድንታደም በአልይ በኩል ከአባቱ ጥሪ ደርሶን ስለነበር እኩለ ቀን ላይ አልይ አንድ ሌላ ፈረስ ይዞ ቤታችን ድረስ መጣ። ህዳር ወር ነበር። የመጣችው ፈረስ ሴት ስትሆን በቁመቷ ማጠር ስለምትል አስቴር እዛ ላይ እንድትቀመጥ ተደረገ። እኔም እንደለመድኩት በራሴ ፈረስ አልይ የአስቴርን ፈረስ ከፊት ሆኖ እየጎተተ በጭሳ የሚባለው የጥሪው ሰፈር ወይም ደግሞ በዓሉ የሚከበርበት ገልማ ወደ 10 ሰዓት ገደማ ደረስን። አባ ሁሴን በትልቅ ክብር ተቀብለውን ከተዋወቅን በኋላ ወደምናርፍበት ክፍል እንድንገባ ተደረገ። ታዲያ ልክ እንደኛው ጥሪ የተደረገላቸው ክርስቲያን ነዋሪዎችም ነበሩና ጥቂቶቹ ቀድመውን፣ ቀሪዎቹ ደግሞ ከኛ ተከትለው ከኛው ክፍል ውስጥ ተደመሩ። ይህ አይነት ጥሪ ለካ በየዓመቱ የተለመደ ኖሯል። አምና እንግዳ ስለነበርን ጥሪው አይደርሰንም። ዘንድሮ ግን ከክብር እንግዶች ሰርታ መመደብ ችለናል። ሁለቱ መምህራን በዓሉ የሚለው ዓርብ መሆኑን አስቀድሞ አውቀዋልና ከሐሙስ ጀምሮ ቅዳሜና እሑድንም ታሳቢ በማድረግ ለግል ጉዳያቸው ተያይዘው ወደ አሰበ ተፈሪ ሄደዋል። ስለሆነም ከመምህራን መሃል በቦታው እንድገኝ የሆነው እኔ ብቻ ነኝ። በአጠቃላይ ግን በስፍራው የተገኘው ሕዝብ ቁጥሩን ለማወቅ የሚያታክት ነበር። ሁሉም እንደሚገባው በአንድ ቋንቋ አንዱ ያወርዳል፣ ሌላው ይቀበላል። ምድር የተንቀጠቀጠች እስኪመስል ድረስ በሚገርም ሁኔታ ሁሉም በአንድ ድምፅ ይቀባበላል። አልይ ውሃ ጠማኝ አልኩት። በአካባቢው በርካታ ምንጮች ያሉ ሲሆን አቀዛቀዙና አጠፋፈጡ ደግሞ ለጉር ነው። ቁሉ በሚባለው መጠጫ እንደሚመጣልኝ ገምቻለሁ። ቁሉ የቅል ዘር ሲሆን ለተለያየ ተግባር የሚጠቀሙበት ሆኖ ይህ ለመጠጫነት የሚያገለግለው ግን የተመረጠ የተሸለመ ቅርጹም የሚያምር ሲሆን ታይቶ የማይጠገብ ነው። በወይራ ይቆራሰምና በውስጡ የሚሞላውን ውሃ ሲያጣፍጠው ሌላ ነው። አልይ ከደቂቃዎች በኋላ የገመትኩትን ቁሉ ይዞልን መጣ። ለእኔም ለአስቴርም በውስጡ ያለው ግን ውሃ ሳይሆን ወተት ነበር። የሚጣፍጥ በጭሳ እንዲህ ነው ውሃ ሲጠማ ወተት በቀላሉ ተቀርቶ የሚሰጥበት። ዓርብና ቅዳሜ ያደርኑ እዛው ነው። በዓሉን አስመልክቶ 10 ለምንሆን ክርስቲያኖች የታረደልን ወይፈን ሲሆን በአግባቡ ሳይባክንም ሳይበላሽም ታዳሚዎች ተመግበውታል። እሁድ ጠዋት እኛ ለሰኞ ሥራ መዘጋጀት ስላለብን በጠዋት መሄድ አለብን አልኩ። አባ ሁሴን አይሆንም አሉ። አረፋፍዳችሁ ትሄዳላችሁ። መቃወም አልቻልንም። ለካንስ የታረደ ወይፈን አልቆ ኖሮ ፍየል ሊያርዱልን አስበው ኖሯል። 4 ሰዓት ገደማ የኛው ሰዎች ዱለቱን አበሳስለው አቀረቡ። መጠኑ በርከት ያለ ስለነበር ጠግበን ነው የበላነው። እስከ ምሳም ይበቃንን አድርሰናል። 7 ሰዓት ገደማ ለመሄድ ስንሰናበት የታረደውን ፍየል ግማሽ አካል በንጹሕ ማዳበሪያ ከተው በአህያ ላይ ተጭኖልን ይዘን እንድንሄድ ሰጡን። እንዲህ ነው የገጠር ሕዝብ፣ የሚወደድ የሚናፍቅ፣ ሲጋብዝ የማይሰስት። የተሰጠንን ጭነን
በፈረሶቻችን ተቀምጠን ሸኝ ተደርጎልን ወደ ቤታችን ስንደርስ ከሰዓቱ ረፋፍዶ ወደ 9 ሰዓት ገደማ ሆኖ ነበር።